እማትተወኝ ከሆነ ጮሃለሁ። በቃ ጮሃለሁ። የሰለ አሬሰለ የሰለ አስጥሉኝ አስጥሉኝ። የሰለ ሊገለኝ ነው የሰለ። አሁን ተረጋጋሽ? ቆይ ግን ለምንድን ነው የማትተወኝ? የኔ እና አንተ ግንኙነት ከዚህ በኋላ እንደማይቀጥል ታውቃለህ አይደል? አውቃለሁ እኮ ነው። በቀላሉ የሚሻር በደል አለ የፈጸምኩሽ። እና ከወክ ለምን አትተወኝም? በቃ ተወኝ። እሱ አይደል እንዴ ታዲያ ከበደኝ ነው? አንቺ መቶ እኮ ነው የከበደኝ። ለኔ ግን አንተ መርሳት በፍጹም አልከበደኝም ነበር። ምክንያቱም በቁሜ ነው የገደልከኝ፣ ሴትነቴን ነው ያረከስክብኝ። እና ታዲያ ቅድም ለዛ ነው ሊገለኝ ነው ብለሽ ጮህ የነበረው? አልገባኝም። ቆይ አንተ ምንም ያላደረክ ነው እንዴ የሚመስልህ? አሁንም ትስቅብኛለህ? እና ታዲያ ምን ላድርግ እንዴ? ሁኔታሽን ሳስበው እኮ ፈገግ እያሰኘኝ ነው። ከዚህ በኋላ ብትነካኝ ከቅድሞ የበለጠ ነው የምጮኸው። እሺ እሺ፣ ቢያንስ ይቅርታዬን እንኳን ሳትቀበኝ አትሄጂ። እሱን እንኳን መቼም እንዳታስበው። እየቀለድኩ መስሎ ነው? አንተን ለመርሳት ደቂቃ አልፈጀብኝም። መቼም በእኔ ቦታ ናሆምን አታኪውም አይደል? አንተ መቼም ከናሆም ጋር ልትወዳደር አትችልም። ቢያንስ እሱ የፍቅር ሰው ነው። እሺ እኔስ? አንተና ቅምጥህማ በገንዘብ ነው የታወራችሁት። የኔና የናሆምን ህይወት እኮ ነው የቀለዳችሁበት። መቼስ ስለኔና ስለ አምራን ለሷ አትነግሪም አይደል? አንድ ቀን ራሱ ማውቀው አይቀርም። ኑአዬ፣ ከዛ ቤት እንድትውጪ ይፈልጋሉ። በቃ ውጪ። እና አሁን እያዘዝከኝ ነው? እየለመንኩሽ ነው። አሁንም ቢሆን እኮ አንቺንም አባትሽንም መንከባከብ ያቅተኝ። ልቀቀኝ እባክህ። እጮኛ እንደሆነች ጉድህን አውቃብሃለች። ለነገሩ ከዚህ በኋላ የራስ ገቢ የሚኖርህ አይመስለኝም። ማለቴ ሌሎች ሴቶች ከሌሉ። ከዚህ በኋላ ግን በመንገዴ ላይ አልፈልግም። እሺ ገባ? ቤተሰብ ፊት ለማስመሰል ሳይሆን የእውነት መቀየር ፈልጋለሁ። ከሱስ የጸዳች ሴት መሆን ፈልጋለሁ። የምርሽ ነው? አዎ። ምን ነው? አይ ድንገት ሐሳብ እንደ ይመጣልሽ ብዬ እኮ። በእርግጥ ዋናው ምክንያት አንተ ነህ። እንዴት ማለት? ከራሴ በላይ ስለማፈቅር ላጣ አልፈልግም። በቃ ቤተሰብክ የሚፈልጋት አይነት ሴት ሆናለሁ። ልክ እንደ ኑሐሚን ማለትሽ ነው እንዴ? ቆይ ለምንድን ነው ያቺን ሴት ሁሉ ጊዜ ምሳሌ የምታደርጋት? እስኪ ተዋት። ቆይ ማትበሳጭ ከሆነ አንድ ነገር ልናገር። ስለሷ ከሆነ ምንም ነገር መስማት አልፈልግም። አትንገረኝ። እርግጠኛ ነኝ ካሁኑ እየቀናሽ ይመስለኛል። ኑሐሚን ወደ እኔ ውስጥ ስለመጣሽ ነው አይደል? ከሷ ጋር ለመፎካከር ብለሽ ራስን የመቀየር ሐሳብ የመጣሽው? ጭራሽ ከዛች ምናምንቴ ጋር ልታወዳደረኝ የሞከርክ ነው? በነገራችን ላይ አባዬ ሰው የሚልክ ሰው አይወድም። ለዚህ ነው ከእናት ጋር ተጋብተው ይሄን ያክል ዓመት የቆዩት። ቆይ ምን ልትነግረኝ ነው? ልጅቷ በጣም እያሳዘነች ነው። የእውነቴን ነው የምልሽ። ገና ካሁኑ የሚና ማዬ የቤት ሰራተኛ አድርገዋታል። እና ቦታዋን ስላገኘች ነው ያሳዘነች? እኔ እስካሁን ድረስ የኑሐሚን ጥፋት ምንም እየታየኝ አይደለም። ያባዬ ነው ሁሉም ስህተት። እሷንም ከና አባቷ ጭምር ቤት ማምጣቱ ስህተት ነበር። ለማንኛውም ከቤተሰብ ጋር የምታስተዋውቀኝ ሰዓት የደረሰብኝ ይመስለኛል። እኔም እሱን እያሰብኩኝ ነበር። ግን ምን? በቃ ለአባት አስበህ ከሆነ ራሴን ቀይሬ መቅረብ እችላለሁ አልኩህ እኮ። እማዬ ናት ዘርና ሀብት መቁጠር ትወዳለች። ታዲያ ምን ችግር አለው? የቀኝ አውራሪ ልጅ ነኝ ብዬ ነግራቸዋለሁ። ቤተሰቦቼ እንደሆነ ሁሉም አልቀዋል። ሄደው እንግዲህ የሚያጣራ ሰው እንኳን አይኖርም። ኧረ እባክሽ ምን ሆነሽ ነው? ቀኝ አውራሪ ምናምን የሚባል ነገር የለም። ቀኝ አውራሪ፣ ግራ አውራሪ፣ ኋላ አውራሪ፣ እኔ እባክህ ስለሱ አያገባኝም፣ አይመለከተኝም። እሺ ተረጋጊ በቃ። እንዴ እቺ ኑሐሚን የሚሏት እርኩስ ሴት እስካለ ድረስ ምንም መረጋጋት ብሎ ነገር የለም። ስለ ሀብቱም ከሆነ ደግሞ ሀብታም ነኝ ብዬ ቀርባቸዋለሁ። አንተን ደግሞ ባሌ ካደረኩኝ በኋላ ምንም የሚመጣ ነገር አይኖርም። የኔ ወድ እኔም እኮ ብንጋባ ደስ ይለኛል። ላገባሽ ሚስቴ ላረግሽ እፈልጋለሁ። እና ምንድነው የሚያስለጠልጥ? ወይስ አታፈቅረኝም? የኔ ቆንጆ፣ ኧረ ከራሴ በላይ ነው የማፈቅርሽ። ግን ስንቻኮል ነገሮችን ይበልጥ እንዳናበላሽ ብዬ ሰግቼ ነው። እንደውም ስንዘገይ ነው ነገሮች የሚበላሹት። ጊዜ የሚባል ነገር ማጥፋት አልፈልግም። ቶሎ እንድንጋባ እፈልጋለሁ። እሺ በቃ አንቺ እንዳልሽ ነው። መጀመሪያ ግን ለቤተሰቦች እናሳውቃቸው አይሻልም? ማሳወቅ ለምን አስፈለገ? ለሁሉም ፍቅረኛ አለኝ ብላችሁ የለ እንዴ? እና እንደ ቃዝም ብዬ አንጠልጥዬ ወስሽ ትፈልጊያለሽ እንዴ? የሆነ ዝግጅት ምናምን ነገር እኮ ያስፈልጋል። እንዴትም ብዬ አንዴ እዛ ቤት እግሬ ይርገጥ እንጂ በፍጹም ከዛ ቤት አልወጣም። ማለት በተለይ ለአባትህ ምን አይነት ሴት እንደሆንኩኝ በቅርበት ማሳየት ፈልጋለሁ። ይኸው ምን አልኩ? ገና ተናግሬ ሳልጨርስ አሁንም ከኑሐሚን ጋር ከባድ ፉክክር ላይ ነሽ። ይኸው ምን አልኩ? አሁን እንኳን ተናግሬ ሳልጨርስ ከኑሐሚን ጋር ከባድ ፉክክር ስሜት ላይ ያለሽ። አንቺ ሰላም አሉ። እድሜ ላንቺ ታላባት እዚህ ቤት ምን ሰላም አለ? እና ደግሞ ምን አደረገን? ቆይ ባሌን ምን ብታስነኩት ነው ይሄን ያለ እናንተ ደግ ሊሆንላችሁ ይቻላል?
ቢያንስ ለትንሽ ጊዜ ታገሱን ባካችሁ። አባዬ ድኖ እስኪነሳ ድረስ የምንሄድበት ቦታ ስለሌለን እኮ ነው። እና የዝናሽ ማንደፍሮ ቤት ማን የስደተኛ ካምፕ ነው ብሎ ያለው? ለማንኛውም ከልጄ ብትርቅ ይሻልሻል። ምን? በደንብ ሰምተሽኛል። ከናሆም ራቂ። ጭራሽ አሁንማ እኮ ለአንቺ ተደርቦ መናገር ጀምሯል። አይደለም ለአንቺ መደረግ ከአንቺ ጋር መታየት የሌለበት ሰው ነው። ግን እኮ እኔም ሆንኩኝ አባቴ ሰዎች ነን። ለምንድን ነው በዚህ ልክ እየተጸየፋችሁን ያላችሁት? ምክንያቱም አላማችሁ በትክክል ስለገባኝ። እኛ ምንም አላማ የለንም። እቺ ቀን እስክታልፍ ማረፊያ ብቻ ነው እየጠየቅን ያለነው። አንቺ መልስ አትስጪኝ። ከማን ጋር እንደምታወሪ የዘነጋሹ መሰለኝ። ይልቅ ልምከርሽ፣ ከዚህ በኋላ ልጄ ለአንቺ ተደርቦ ክፉ ቃል እንዲናገረኝ አልፈልግም። እሺ እርቃለሁ። ሲጀመር እኔና እሱ ምን ሊያቀራርበን ይችላል? እንዲያውም ሁለታችሁም እንደተቃቃራችሁ ለይኩም ቢያቅጥሩ ነው። ችግር የለውም። ጋሼን እዚህ ውስጥ ማስገባት አያስፈልግም። እኔ ራሴ ፊት እነሳዋለሁ። ለመሆኑ ግን ጓደኛ ነሽ? መቼም እናንተ በየሜዳው መርመጥመጥ ነው ስራችሁ። ለምን ጠየቁኝ? ቤት አምጥተሽ እንድታስተዋውቂ ልበልሽ? አይ የለኝም። ግን ደግሞ እንዲኖርሽም ማድረግ እንችላለን አይደል? ሀሳብሽ በደንብ ገብቶኛል። ቆይ ፍቅረኛ አለኝ ብዬ አቶ ሌኩንን ተስፋ እንዳስቆርጣቸው ነው አይደል የፈለግሽው? ለነገሩ ቀድሜው እንደማላቅ ነግራቸዋለሁ። እና ምን ችግር አለው? ውሸትሽ እንደሆነ ትነግሪዋለሽ። ጭራሽ ደግሞ በእሳቸው ፊት ውሸታም ሆነሽ ታይ እያልሽኝ ነው? ሲጀመር እናንተ ድሆች ምን እውነት አላችሁ? ቆይ ለምንድን ነው ሁሌ ድህነቴን እያነሳሽ የምታወሪው? ለማንኛውም ያልኩሽን ነገር ወደሽም ባይሆን በግድሽ ታደርጊዋለሽ። እብደቱ የሰለችሽ ትመስያለሽ ነው ወይስ የሆነ ሰው ለመምሰል? አሁን የሰጠሁን ነገር በሙሉ እንድትመልስልኝ እፈልጋለሁ። ድንግልናውንም ጭምር ነው? እየቀለድኩ አይደለም ኤርሚያስ። ቆይ የተሸጠ ዕቃ እኮ አይመለስም ሲባል አልሰማሽ? ቢያንስ መኪና ይመልስልኝ። ትልቁ የሰጠሽ ነገር እኮ ቢኖር እሱ ብቻ ነው ብዬ ነው። እሱን ደግሞ እስከዛሬ ለለፈውበት ክፍዬ ነው። እንደውም አያንሰኝም ብለሽ ነገሩን በጸባይ የምንጨርሰው አይሻልም? እናንተም ቢሆን ከፈለግሽ እኔ በጸብም ቢሆን ግድ የለኝም። እኔ ኤርሚያስ ማንንም እንደማልፈራ ታውቂያለሽ አይደል? በጣም ወራዳና ልክስክስ ሰው ነው። ቆይ አንቺስ? እኔ ወራዳ ከተባልኩ አንቺ ምን ልትባይ ነው? ሁሉን ነገር የሰጠው አምኜ ነበር። ልክ ናሆም አምኖ እንደሰጠሽ ማለት ነው። ዝም በል እባክህ። የናሆም ስም በአንተ አፍ አይጠራም። የኑሐሚንም ስም በአንቺ አፍ እንደማይጠራው ማለት ነው። ከዛች እባብ ጋር አሁንም ትገናኛላችሁ አይደል? ለምን ማወቅ ፈለግሽ? ለነገሩ እኔና እሷ ፍቅራችንን ማደሳችን አለ አንቺ የሚጠቅምሽ ያው ናሆምን በግላጭ ለማግኘት ማለት ነው። የመጣሁት የሰጠሁን ነገር እንድትመልስልኝ ነው። እኔ ግን ከዚህ የተሻለ ሀሳብ ይዤልሽ ነው የመጣሁት። ለምን ኑሐሚንና ናሆምን ለማፋታት አብረን አንሰራ? ተሳስተሃል። የኔ ናሆም መቼም በዛች እርኩስ ፍቅር አይወድቅም። እኔ እኮ የማይገባኝ ቆይ ለምንድን ነው የምትሰድቢያት? ማለቴ ምን አደረገችሽ? እዛ ቤት የገባችው ሆን ብላ ናሆምን ለማጥመድ እንደሆነ ማይገባኝ ነው እንዴ ይመስላል? እኔም ኑሐሚን አንቺ እንደምታያት አይነት ሴት አለመሆኗን በእርግጠኝነት መናገር እችላለሁ። ግን ደግሞ የሚሆነው ነገር አይታወቅም። አብረን ሆነን ይህን መፍትሄ ብንፈልግ ጥሩ ይመስለኛል። ምን ይመስልሻል? ማሚ ፊትሽ ጥሩ አይደለም። ምን ሆነሽ ነው? ይሄ አባትሽ ነጋ ጠባ እየጨቀጨቀኝ ቤት በኩል ሰላም ይኖራል? ምን እያለ ነው የሚጨቀጭቅሽ? ብቻ አሁንም ስለዛች ገረድ ባልሆነ። ነይ ነይ ነይ፣ ይሄን ጠረጴዛው ልቢ። ሁሉንም ስራ ሰርቼ ጨርሻለሁ። ነይ ወልዊው። እየሰማሽ ነው? ነይ ወልዊው እያልኩሽ እኮ ነው። አይሰማሽም እንዴ? ለኔ ጉልበት ባታስቢ ቢያንስ ለህሉ አታስቢ። ስንት የተራበ ሰው ያለበት ሀገር ውስጥ እኮ ነው የምንኖረው። ምን አባሽ ነው እንጂ ለልጄ መልስ የምትሰጫት? ቆይ ኧረ ተያት እማዬ። ልቀቂኝ እባክሽ። ነይ አዝጁ። ከፈለግሽ ራሷ ጎንብሰሽ ማብዛት ትችያለሽ። እሺ ትሰሚኛለሽ? እኔ በጣም ታጋሽ ሰው ነኝ፣ ግን ትዕግስቴ አለቀ። ግን ኑሐሚንን እርሻት። አንቺ ማን አባሽ ስለሆንሽ ልጄን ይዟን የምትይዣት? ምን እያደረግሽ ነው? ናሆም ይሄን አንተን አይመለከትም፣ አያገባህም። ቆይ እዚህ ቤት ምን እየተካሄደ ነው ያለው? ምን ሆናችኋል እናንተ? እቺ ገረድ እጄን ይዘኛለች። ገረድ አትበይኝ፣ ነግሬሻለሁ። ምን አለች ልጅ ብትተዋት? ምንድነው እንደዚህ የምታሰቃዩት? ቆይ እናንተ እንዴ! ለምን አንድ ፊቱን አቅፋ ታባብላትም? ማፈሪያ
እቺ ልጅማ እጄን ይዛ እዚህ ቤት ከኖረች እኔ ኤሚ አይደለሁ። ኧረ እባካችሁ እንዴ እንደዚህ ታሰቃዩዋትና አስታጉላሏት። አባዬ ቤ ምን ይላል? ገና ስቃይ የሚባል ነገር መቻየችና ነው። ገና አሳሯን ነው ማበላት። እማዬ እቺ ልጅ ከዚህ ቤት ካልወጣች እኔ ራሴ ከዚህ ቤት ለቅቄ እወጣለሁ። ምንም ልላችኋለች። ምንም የምናገረው የለኝም። በዚህ ጉዳይ ግን ከዳድ ጋር ከባድ ግጭት ውስጥ እንደምትገቡ ወቁት። አየሽ እማዬ ለዛች ገረድ እንዴት እንደሚያሸረግድ። መግባት ይቻላል አይደል? አንተ ደግሞ ምን ፈለክ? ተረጋጊ እንጂ። ምን ሆነሻል? የእነሱን ብስጭት እኔ ላይ ልትወጪ ነው እንዴ? ሂድና ዳያተ ንገራት። እኔ እንደሚያስቡኝ አይነት ሴት አይደለሁም። እኔ ክብር ያለኝ ሴት ነኝ። ቆይቴ ምን ብላሽ ነው? አውቃጁ እግሯ ላይ ደፍታ ጎንበስ ብለሽ ትረጋለች ትልሻለች። እሷ ምንም ልትል ትችላለች። የእናቷ ልጅ አይደለች? አንተ የማን ልጅ ነህ? ያባትህ? ኧረ ሴትዮዋ አረጋጊው። ሌላ ነገር ደግሞ እንዳታመጪ። እኔ ምንም ነገር አልበደልኳችሁም። አድርጌ ያሉኝን በሙሉ እያደረኩኝ ነው። ሁኚ ያሉኝንም በሙሉ እየሆንኩኝ ነው። አሁን ግን በማልደራደርበት በክብር ይመጡብኝ። ይኸውልሽ እኔ አሁንም ቢሆን መመክርሽ አንድና አንድ ምክር ነው። ይሄንን ቤት ለቀሽ ውጪ። ማገዝ ካለብኝ እኔ ማገዝሻለሁ። እኔ እዚህ መቆየቱን የምፈልገው ይመስላል እንዴ? ለአባትህ ስል ነው እሺ እዚህ ያለሁት። ብቻ አሁንም ከኔ ጋር ያለው ጉዳይ ይሄ ጋብቻ ምናምን የምትሉት ነገር እንዳይሆን። ይኸውልሽ ደጋግሜ እነግርሻለሁ። እኔ አንቺ ማግባት አልችልም። አንተ ማንም የማግባት ፍላጎት የለውም እባክህ። ታዲያ ጥሩ ነው። ለምን ይሄንን ጉዳይ ለአባዬ አትነግሪው? እሱም አንደኛውን ቁርጡን ይወቅና አንቺንና አባትሽን በውጭ ይርዳችሁ። ቆይ እዚህ ብንሆን ምን አጎደልንባችሁ? እነሱ እዚህ እንድትቆዩ ካልፈለጉ ምንድነው የሚደረገው ታዲያ? ቆይ አባዬ ከሆስፒታል እስኪወጣ እንኳን ብትታገሱኝ ምን አለ? እንግዲህ ሻልኩትን ብያለሁ። ከዚህ በኋላ ያለው ምርጫ ያንቺ የራስሽ ነው። በነገራችን ላይ ነገ እዚህ ፍቅረኛዬን አምጥቼ ምሳ ልጋብዛትና እማዬና ቤተሰቦቼን ላስተዋውቃቸው አስቤያለሁ። ምን ነው ደነገጥሽ? እና እኔ ምን ያገባኛል? ቆይ ለምን ትነግረኛለህ? ለካ ኑሐሚን ይሄን ነገር እስከዛሬ ነግሬሽ አላውቅም። የምትሰራቸው ምግቦች በጣም ይጣፍጣሉ እና ማላስቸግርሽ ከሆነ ነገ ለፍቅረኛዬ ምሳ ብታዘጋጅላት ደስ ይለኛል። እና እሷ እንድትበላ ፈቀድክ ማለት ነው? ምን አልሽኝ? ማለቴ ትምጣና በልታ ትሄዳለች። አሁንም በጣም የተበሳጨሽ ትመስያለሽ። በሰላም ነው? ቆያችን ሴት ግን ምን ያህል ታምናታለህ? አይገርምም? አምራንም ስላንቺ ሲወራ ጥሩ አመለካከት የላትም። እኔ የምለው አምራንና አንቺ ከዚህ በፊት ተዋውቁ ነበር እንዴ? ኧረ አይ ዝም ብዬ እኮ ነው። ዝም ብዬ ነው። እውነትሽን ነው ማሚዬ። አባቤም ሌባ እንደሆነች ካወቀ በኋላ እዚህ ቤት የሚያስቀምጣት አይመስለኝም። እሱን ነው ማድረግ ያለበት። ግን ሀብልሽን በጥንቃቄ ሻንጣ ውስጥ ማስቀመጥ አለብሽ። ለእሱ አታስቢ፣ በደንብ ነው የተዘጋጀውበት። ይልቁኑ አባዬ ከአዳማ መቼ ነው የሚመጣው? ስብሰባውን እንደጨረስኩኝ ወደ ማታ እመጣለሁ ብሏል። ምናልባትም ግን ስብሰባው የሚያቆየው ከሆነ ማደሩ አይቀርም። እኔ ግን ባያድርና ያመጣት ሴት ቅሌት ዛሬውኑ ቢመለከት በጣም ነበር ደስ የሚለኝ። እናትና ልጅ ምንድነው ደግሞ ለብቻችሁ በረንዳ ላይ ሆናችሁ የምትዶሉት? ስርዓትን ያዝ አንተ። ማሚ እየዶሎታችሁ ያልኩት ቃል ነው አይደል ያበሳጭሽ? በቃሽ ላስተካክል። እያወራችሁ ቆይ አንተ ልጅ ግን ማነው ለዛሽ ጥብቅና እንድትቆም ይላከ? ህሊና ይልበልሽ። ትሰማኛለህ? ከዚህ በኋላ በእኛ ማል ጣልቃ እንድትገባ አልፈልግም። እስኪ እሺ ካለኝ ህሊኔን አማክረዋለሁ። ጭራሽ እማዬ ላይ እያሾፍክባት ነው። ወደ ቁም ነገሩ ስገባ ነገ ፍቅረኛዬን ቤት አመጣታለሁ። ምን ነው ማሚ ነግሬሻል ነበር እንዴ? ፍቅረኛ እንዳለኝ አሳውቂሻለሁ። በነገራችን ላይ ዛሬም ያላመጣኋት አባቢ ወደ አዳማ ስለሄደ ቶሎ ላይ መለስ ይችላል ብዬ ማለት ለዚህ ነገር ትንሽ የፈጠንክ አይመስልም? ተይው እማዬ፣ ወንድሜ ፍቅረኛውን ይዞ ሲመጣ አባዬም ተስፋ ሊቆርጥ ይችላል። በዛውም ያቺን ልጅ ከዚህ ቤት ያስወጣትና እኛም ሰላማችንን እናገኛለን። ኑሐሚን ይሄን ያህል ሰላማችሁን ነስታችኋለች ማለት ነው? በቃ ፍቅረኛ እንዳያዝኩ ነገርኳችሁ አይደል? ስለዚህ ከሷ ራስ ላይ ወረዱ። ላገባት ነው ያልከው? ማም ነገ አስገብቼ ምሳ ላበላት ነው ያልኩሽ። በቅርቡ ግን ማግባት አይቀርም። መጀመሪያ ልጅቷ ማን ናት? የማን ዘር ናት? ማለት የሀብት ሁኔታዋስ እንዴት ነው? ይሄ ሁሉ ሳይጠራ ነው የምታገባው? አታስቢ ማይ፣ አንቺ ያልሽውን ጠቅላላ የምታሟላ ልቅም ያለች ሴት ናት። መቼም ከዛች ምናምንቴ ሳትሻል አትቀርም። እኔ ግን እዚች ምስኪን ልጅ ላይ ያላችሁ ጥላቻ በጣም እየከፋ ነው። ብትረጋጉ አሪፍ ይመስለኛል።
ይቅርታ የኔ ቆንጆ አላወኩሽም። ማንሽ? ካሁን እኮ ለውጡ ልልመደው ብዬ ነው። አባት ግን እንደዚህ የሚወዱኝ ይመስላል? በጣም እኮ ነው የሚገርመው። ስትስሚኝ ራሱ አፍሽ ላይ ሲጋራው ጠረን የለም። እሱንም ለመተው እየሞከርኩ ነው። ዋው! ኧረ ለውጥ! አባት ግን ገና ሳያዩኝ የጠሉኝ ለምን ይመስላል? ምናልባት ከቺምፓንዚ መለስ ያለ መልክ እንዳለሽ ገምቶ ቢሆንስ? መቼም ከዛች ጥፍጥፍ ሳልሻል አልቀርም። ኑሐሚን እንኳን ጥፍጥፋት ቢያት የሚገርምሽ ገና ያየዋት ዕለት ልቤ ወከክ ነበር ያለላት። ልታበሳጭኝ አስበህ ከሆነ ግን እንዳታስበው እሺ? እንዴ ኧረ ፊትሽ ነው ግልብጥብጥ አለ እንዴ! ኧረ ምንድን ነው የመሰልሽው? ወይ ቅናት! እሺ ነገ ቤት ምሳ እንደምጋብዘኝ ነገርካቸው? አዎ ለሁሉም ተናግሬያለሁ። በነገራችን ላይ ምሳውን የምታዘጋጀው ኑሐሚን ናት። እንዴት ያለች የምትገርም ባለሙያ መሰለች። ቆይ አንተ ችግር ምንድን ነው? ምን ላድርግ የኔ ግስላ፣ ቢያንስ በአንድ ነገር እንኳን ትብለጥሽ ብዬ እኮ ነው። ምን ሆነሽ ነው? እንዴ ቆይ ደግሞ እዚህ ምን ትሰራለህ? እና ታዲያ ስትናፍቂኝ ምን ላድርግ? እንዴ ቆይ አንተ የኔን ህይወት ከመረበሽ ውጪ ሌላ ስራ የለህም? ለምንድን ነው የማትተወኝ? ናፍቄሻለሁ። ይሄን ቃል ስንተኛ ጊዜ እንደምናገረው አላውቅም። እኔ ግን በጣም ነው የምጠላህ። ስጠፋበሽ እኮ እንደምትፈልጊኝ አውቃለሁ። እንዳንተ አይነቱን ከሃዲ ማን ይፈልጋል? አሁን ከመንገድ ይዞር በል። እንዴ ቆይ ባለን ምን ልታመጪ ነው? እንደባለፈው ብለሽ ትጮይ ነው? አሁን ለህግ ነው እሺ አሳልፈ የሚሰጥህ? ጨክነሽ ልታሳስሪኝ ነው? አይደለም መታሰር፣ ለምን አትሞትም? ምን አገባኝ? ቆይ ይሄን ያለው እንደጠላሽ ነው? እርምን አውጣ ኤርሚያስ። ከዚህ በኋላ እኔ ላንተ ሞቻለሁ። እሺ መቼም ይቅርታ አላደርግልህም። አመሰግናለሁ። ቆንጆ ምሳ ነበር። እና አሁን ደግሞ ወጣ ብለን እናጭሳ። ምን ነው ራስሽ አይደልሽ እንዴ? ጨጓራ ሲጠግብ ሳምባ ይፈልጋል አላልሽ? ቆይ አንተ እኔ ተቀይሬ ማየት አትፈልግም እንዴ? እኔ መቀየር ካልቻልሽ ምን ዋጋለሁ? እኔ አሁን ለምሳሌ መጠጣት እያማረኝ ነው። መጠጡንም መተው አለብን ናሆሜ። እስኪ አባት እንደሚፈልጉት አይነት ሰው ነው። አምራን አባቴ ስለፈለገ እኮ አይደለም፣ እኛ ስለፈለግን ነው ለውጥ መለወጥ ያለብን። ምናልባት እኮ ራሳችን ፈልገን ልናገኝ ይሆናል። ምን ነው ለውጤ ደስ አላለህም? ደስ ብሎኛል። በቃ ይሄን ብቻ ነው የምትለኝ? ግን ለውጥ እውነተኛ እንዲሆን ከውስጥሽ የመነጨ እንዲሆን እፈልጋለሁ። ምን ማለት ነው? ለምን አሁን ዝም ብለን በባዶ ሜዳ ከምንጨቃጨቅ አንዳንድ ብርጭቆ ወይን አንጠጣ? አይሆንም አልኩህ እኮ። ደግሞ ተወሱሰን እንደ ልማዳችን ስንበዛበዝ እንዳል እንዴ? በእርግጥ እኔ ላለማጣት የምትከፊው መስዋዕትነት በጣም ደስ ይለኛል። እንደውም ሁላ የምትወደው ልጅ ላለማጣት ብላ ሙሉ ሱሶቿን የተወች ተብለሽ መጽሔት ላይ ጋዜጣ ላይ ብትወጪ ራሱ ደስ የሚለኝ። አሁን ቁም ነገር ስሰራ ነው እንደዚህ የምትለኝ? ቆይ በፊት የማይረባ ነገር ስሰራ ለምን እንደዚህ አትለኝም? የምሬ ነው። አንቺ ማጣት አልፈልግም። ሽንገላ ሊመስልሽ ይችላል፣ ግን በፍጹም ያለ አንቺ መኖር አልችልም። እኔም እንደዛው። ግን ውዴ ይሄን ነገር እያደረግሽ ያለሽው ከኑሐሚን ጋር ለመፎካከር ብለሽ ከሆነ በጣም ነው ማዝነብሽ። በእርግጥ ከእሷ ጋር ለመፎካከር ሳይሆን አንተ ላለማጣት ነው እንደዚህ እየሆንክ ያለሁት። አይደለም እንኳን እንደዚህ ተቀየረሽ አዲስ ሰው ነሽ ይቅርና ትናንት በነበረሽ ማንነት እንኳን አላጣሽም፣ አታጭኝ። ከቃል በላይ አፈቅርሃለሁ። እኔም የኔ ኦክሲጅን። ሰምኛለሽ? አሁንም ቢሆን ያደረግሽ ነገር ምረሳው እንዳይመስልሽ። እንዴ እኔ ረስቼው የለ እንዴ? አንቺ ለመርሳት ምን ነው ከበደሽ? ይልቅ አሁን የመጣሁት ከዚህ ቤት ተዋርደሽና እንደ ቆሻሻ ተገፍተሽ ከመውጣትሽ በፊት አንድ እድል ልሰጥሽ ነው። ታውቂያለሽ ኤደን የምትባል እህት ነበረችኝ። ያው እህት መባል ባይገባትም እህት ልበላት። አንቺን ሳይሽ እሷን ነው የምታስታውሽኝ። ጭራሽ ከማንም ከካም ጋር እያመሳሰልሽኝ ነው። በእርግጥ እሷ እንዳንቺ ሰው አትንቅም፣ ግን ከመሬት ተነስታ ሰው ትጠላለች። አንቺም ሰው ተብለሽ እና ምንድን ነኝ እንዴ? እኔ ሰው አይደለሁም እንዴ? ቆይ ለምንድን ነው ሁላችሁም እየተነሳችሁ ሌላ ፍጡር ይመስል ስቃይ የምታበዙብኝ? ተይ ተይ ተይ፣ ይሄንን እንኳን ለሌላ ጊዜ አቆይ።
እኔ ጋሼ እንዳለው ወንድምሽ ለማግባት አይደለም እዚህ የመጣሁት። ብትፈልጊ እንኳን የወንድሜ ሚስት ልትሆኚ አትችይም። እሺ ብፈልግስ? ቆይ ምንድነው የሚያንሰኝ? ገንዘብ ወይስ እናንተ እንደምትሉት ይሄ ከጥሩ ዘር አልተፈጠርኩም? እንዳንቺ አይነት ወፍ ዘራሽ ለወንድሜ በፍጹም አትመጥነውም። ነገ አንቺስ ምን ላይ እንደምትወድቂ በምን ታውቂያለሽ? ከኔ ባሰው ላይ በፍቅር ልትወድቂ ትችያለሽ። እንዴት ነው በድፍረት ይሄንን ነገር ለኔ የምታወሪው? አንቺ ልክስክስ ድሃ። ቆይ ሁለታችሁም ድሃ የሚለውን ቃል ካልተጠቀማችሁ ማውራታችሁም እንዴ? እና ምንድነሽ? አንቺ ሆነ አባትሽ ቤታችን የመጣችሁት ለልመና አይደለ እንዴ? ከዚህ በኋላ ስለ አባቴ መጥፎ ነገር ካወራሽ እጠፈጥፍሻለሁ እኮ። ለዛ ሽምድምድ አባትሽ እኔ በጥፊ መታሽ። መቼም አንቺ በቃል ካቆሰልሽኝ አይበልጥም። እኔ ኢሚ አይደለሁም። ለስካሁኑ ስራሽ ዋጋ ትከፍያለሽ። እሺ ምን ልታደርጉ? ስቃዩ እንደሆነ አንዴ ለምጄዋለሁ። አሁን ሳልደግምሽ ከዚህ ውጪ ብዬሻለሁ። ሰው እንዴት በሄደበት ተመሳሳይ ባህሪ ያጋጥማል? አሁንስ በጣም አበዙት። ቆየን ያልበቃ ብላችሁ አባቴን ይሰድቡታል። የማይረቡ ኤሚዬ እኔ ልጅ ምን ሆነሽብኝ? እኔ እናት እማዬ ገረድ በጥፊ መታች። ምን? ይሄንንማ ደፍራ አታደርገውም። እማዬ ደፍራ አድርጓለች። የንቀቷ ጥግን ያሳየችን ዋጋዋን ልንሰጣት ይገባል። አንቺን ደፍራ ከመታችማ የናቀችው አንቺን አይደለም እኔን ነው። ወይኔ ዝናሽ ምን እንደማድረግ አሳያታለሁ። ቆይ አንቺን ማትረቢ ልጄ ምንድን ነው ያደረግሻት? ምን አደረኩት? ደግሞ መልስ ትመልሽኛለሽ እንዴ? የልጅሽን ብድር መለስሽ ማለት ነው? አሁን ስራ ይዣለሁ። ከዚህ ውጭልኝ። ምን አባሽ ነው አንቺ ጥጋበኛ? ምንድነው? እኔንም እጄን ያሽኛል። ምን እየተካሄደ ነው እዚህ? አያት አደረጀን ይዛል። ታዲያ ስትመታኝ ማድረግ ነበረብኝ። እኔም እኮ ሰው ነኝ፣ ያመኛል። ቆይ ማነው የኔን ምን የሚረዳው ግን? ማንም አይረዳኝም። አያት አይደል መልስ ትመልስ እንዴት እንደጠገበች። እኔ ዝናሽ አይደለሁ ማደርገውን አሳይሻለሁ። መቼም ኤሚን በጥፊ የመታሽበት በቂ ምክንያት ይኖርሻል ብዬ አስባለሁ። ምክንያቱም ስመጣ እሷም ሳሎን ቁጭ ላይ የተነፋረቀሽ ነበር። እስኪ ንገረኝ፣ ቆይ አንተ የምትወደው አባትህ ሸባ ተብሎ ቢሰደብብህ ምን ይሰማሃል? ምን? ቆይ ኤሚ ናት እንደዛ ብላ የተሳደበችው? ከዚህ በኋላ አንተን አባትንም የኔም አባትንም ማንንም መስማት አልፈልግም። በቃ ከዚህ ቤት መውጣት ነው የምፈልገው። አባቴ ሲሰደብ ቁጭ ብዬ ማየት አልችልም። በቃ እማዬ ትመታኛለች። ችግር አይደለም። እኔ የምለው አባቷ እንደዛ ብለሽ መሳደብ ነበረብሽ? አንተ አፍና አትክፈት። አልሰደበችባትም እና ኑሐሚን ፈጥራውታ ነው? እኔ እውነቴን ነው ወንድሜ፣ ስለ አባቷ ምንም ነገር ክፉ ነገር አልተናገርኩም። ዝም ብላ መታ በጥፊ መታች አይደል? እንደዛ ነው። እኔ የምለው ቆይ ግን አንተ እሷ ጠበቃ ያደረገ ማን ነው? ነገሮች ባለጌ ከዚህ በላይ ብታደርግ ምን ይገርማል? ይቅርታ ማይ፣ እያወራሽ ያለሽው ግን ስለ ልጅሽ እንጂ ስለ ኑሐሚን አይመስልም። ምን አልክ አንተ? ጭራሽ እኔ ነኝ ባለጌ? ችግራችሁ የኔና የሷ ግንኙነት ከሆነ እኔ እሷ መቼም ላገባት አልችልም። እቺ ምስኪን ልጅ ተዋት፣ አታሰቃዩት በቃ። እንዴ ይኸውልህ አሁን ችግራችን ራሷ ነች። መስመሯን በጣም አልፋለች። ስለዚህ ቅጣት ይገባታል። እስቲ አንተ ደግሞ ከሱ ታድናት እንደሆነ እናያለን። እማዬ ስሜን አትጥራ አንተ። ከኔ ይልቅ እቺን ገረድ መርጠህ የለ ከፈለክ ሄደህ ለምን አታገባትም? ኧረ እባክሽ ቢገባ የኔን መጠቃት ያንተን መጠቃት ነበር። እሺ አታዩም? ጭራሽ ለሷ ተደርቦ ይከራከራል እኮ። እኔ ለማንኛውም ከዚህ ቦታ ይሻለኛል። ከግራ ከቀኝ እንኳን አጣደፋችሁ። ምን አይነት እሳት ነው? ማሚ ይሄ ልጅ ግን ምንም አላማረኝም። ከዛች ልጅ ጋር የሆነ ነገር ሳይጀምር አይቀርም። ሞቼ ነው ቆሜ ዝናሽ በህይወት እያለሁ ሁለቱንም ነው ጠርጌ ከዚህ ከቤት ማስወጣቸው። የሆነ ነገርማ ማድረግ አለብን። እንዲሁም ቀዩ እየመጣች ነው።
ወይኔ እግሬ ወይኔ አባ ተጎዳ እግር እንደና ተጎዳ ወይ እንዴ እንደዚህ ነው ርቄ ተጎዳትኛለሽ እንዴ መቼስ ደህና ነህ ብለሽ ተተሽኝ ትይኝ አይደለም አይደል ወይ ሰው ልጥራለህ እንዴ አባት ኧረ አያስፈልግም ሲጀምር ጥፋቱ ያንቺ ራስሽ ነው እሺ እንዴ እኔ ምን አደረኩኝ እንዴ ይሄን የመሰለ መልክሽን ይዘሽ ይወጣሽ ታዲያ ላልወርቅ ነበር